እና ታዲያ እኔ አንተን ያለቂጥ ነው እንዴ ላኳለች? እስቲ አንድ ያበረጨው ይቀልቀልልሽ አስኪኝ እስኪ። ሁለት እናቶች ነበሩና ልጆቻቸውን ብር ተበዳድረው ምናምን ቻይና ይልኳቸዋል ማለት ነው። ከዛ ከሄዱት ሁለቱ ልጆች አንደኛው ለእናቱ መኪና ይገዛል፣ ቤት ይገዛል፣ ብድዋን እንዳለ ይከፋፍላል፣ በቃ ላይፎን ይልል ያጣፍጥላታል ማለት ነው። ከዛም በኋላ ይሄንን ሁሉ ያየች አንድ የዛኛው ልጅ እናት ግራ ተጋባና ልጅየው ጋር ተደውላለች ማለት ነው። ሰማይ እኔ ልጅ ትሏለች ወይ እናቴ ምናምን ነገር ሲላት ቆይ አንተን የኔ ላኩ ትሏለች። ቻይና ነው አይላክሽም ምናምን ነገር ይላታል። ከዛ እና ታዲያ ምንድነው ካንተ ጋር አብሮ ሄደ ጓደኛ ለእናቱ ቤት መኪና ስንት ነገር ሲገዛ አንተ ድጋሚ እኔን እየደወልክ ብር ላኪ ትለኛለህ ምንድነው ችግር ምናምን ነገር ትሏለች። አይ እናቴ አንቺ እኮ አልገባሽም እሱ ያ ነገር ነው ይላታል። ያ ነገር ደግሞ ምንድነው ትላለች። አረ በቃ ማሚ ጌ ነው ይላታል። ጌ ደግሞ ምንድነው ይላታል። አረ ማሚ ጌ ማለት ያው በቃ ቂጡን ተፉሾ ነው ምናምን እና ታዲያ እኔ አንተን ያለቂጥ ነው እንዴ ላኳለች? ከዛ የሆነ ነገር አንዴ በጀማ ቁጭ ብለን ተሰብስበን እየቃመን ያው አብረን እየቃመን ያለ ነው። ጓደኛችን ምን እንደቃመም አላውቅም እኔ። ከዛ ከጓዳ ልክ ቤቱ እንደዚህ ነው፣ ጓዳ አለ። ከጓዳ ውስጥ አይት ትወጣለች የላትና ወስዶ ጫማውን ጥሎ ይመጣል። ከዛ ሲመለስ ያቺ ነው አይጥ ያታል። አንበሳ ጓደኞቼ ሌላ ገደላችሁ ልጅ ሌላ ገደል አስቸግረው ነበር። እንደፈለግሽ አርግሽ አስቂኝና ቆንጆ ምሳል ጋብዝሽ። እሺ ሁለት ባልና ሚስቶች ነበሩና ሚስትየዋ ባሏን በጣም ተጠራጥረው ነበርና ሰራተኛዋን ታባርና ማታ የሰራተኛዋን ልብስ ሙሉ አደራርጋ የሰራተኛዋ መኝታ ቤት ትተኛለች ማለት ነው። ባልየው እንደለመደው መጥቶ ቀስ ብሎ ገብቶ ማታ ነገሮች ሁሉ ከፈጸመ በኋላ ሚስትየዋ ደስ ብላት ያስኩት ብላ መብራቱ ስታበራው ዘበኛው ነው።